ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ ላሳያችሁ የፈለኩ ለተማሪዎች በተለይ ለተማሪዎች ወይም ደግሞ የተለያየ አሳይመንት የተለያየ ጥያቄ የምትሰሩ የዲስታንስ ተማሪዎች ልትሆኑ ትችላላችሁ። የማናቸውም ተማሪ ብቻ አሳይመንት ነገር መስራት የምትፈልጉ የተለያየ ጥያቄዎች መስራት የምትፈልጉ ተማሪዎችም ሆናችሁ አስተማሪዎች እንግዲህ ዛሬ በማሳያችሁ መልኩ አሳይመንት ብትሰሩ ውጤታማ ትሆናላችሁ ማለት ነው። እንግዲህ የዛሬው አሳይመንት ምንድነው ለየት የሚያደርገው? አብዛኛው ሰው አሳይመንት ሲሰራ የሚያደርገው ጎግል ላይ ይገባና ዝም ብሎ ሰርች ያደርጋል ያን የሚመጣለትን ስክሪንሹት እያደረገ ወደ ወረቀት ነው የሚቀይር። ያው ያንን ስላችሁ በተለይ ወደ ገና ለሶሻል ሚዲያው አዲስ ለሆናችሁ ማለት ነው እንጂ ደግሞ ከእኔ የተሻላችሁም ትኖራላችሁ እንግዲህ እናንተን አይመለከትም። ግን ከእኔ በታች ቢያንስ የሆናችሁትን ማሳየት ስለፈለኩ ነው። ስለዚህ ያንን ሰርች የምናደርገውን ነገር በቀላሉ ሳንጽፍ ወይም ደግሞ ስክሪንሾት ሳናደርግ እንዴት አድርገን የኛ አሳይመንት እናደርገዋለን የሚለውን አሳያችኋለሁ ማለት ነው። አሳይመንት ካደረጋችሁት በኋላ ወይም ዶክመንት ወደ ዶክመንት ከቀየራችሁት በኋላ ብትፈልጉ ፕሪንት ማስደረግ ትችላላችሁ። ብትፈልጉ ደግሞ በዶክመንት የተቀመጠውን በወረቀት ማስፈር ትችላላችሁ ማለት ነው። ስለዚህ ይሄንን ለማድረግ መልስ የምናገኝበትን የተለያየ እነ ቻት ጂፒቲን እነ ስካይን እነ ዲፕሲክን እንጠቀማለን። ግን ዶክመንቱን እንዴት አድርገን ነው የምንፈጥረው የሚለውን ለማየት የምናይ ይሆናል ማለት ነው። አብራችሁን እስከመጨረሻው ቆዩ። ለቻናሉ ግን አዲስ ትሆናላችሁ እናንተን የሚጎዳችሁ ነገር የለም የኔ ደግሞ ስለሚጠቅመኝ ሰብስክራይብ አድርጉ። ሌሎችም እንዲዳረስ ሼር ማድረግ አትርሱ። አሁን ቀጥታ ወደ ቪዲዮ ይኸው እዚህ ጋር ትመጣላችሁ። ቀጥታ እዚች ዋይፒኤስ ኦፊስ የምትለዋን ትነካላችሁ። እሷን እንጀምርና ቀጥታ ወደ እሺ ገብተን ዶክመንቱን እንዴት እንደምንፈጥር አሳያችኋለሁ። ይሄን ባክ እንለዋለን። ከዛ ልክ እንደምትመለከቷት እዚች ፕላስ ምልክቷ አለች። እቺን ፕላስ ምልክቷን አንዴ ክሊክ እናደርጋለን ማለት ነው። ከዛ እዚህ ጋር እንደምታዩት የተለያየ እንትን አለ እዚህ ጋር ስካን የምታደርጉት አዲስ ፎቶ ማንሳት ትችላላችሁ። የተለያየ ፒዲኤፍ መፍጠር ትችላላችሁ። የተለያየ ፓወርፖይንት ማዘጋጀት ትችላላችሁ። እኛ ግን አሁን ዛሬ የማሳያችሁ ለዶክመንት እንዴት አድርጋችሁ ታዘጋጃላችሁ የሚለውን ነው። ስለዚህ ይቺን ኒው ዶክመንት ትላላችሁ ማለት ነው። በቀጣይ ቪዲዮ ፓወርፖይንት እንዴት እንደምታዘጋጁ እናያለን ማለት ነው። ስለዚህ ይቺን ክሊክ አደርጋታለሁኝ። ይቺን ክሊክ እናደርጋለን ይኸው ወደዚህ ያመጣናል። እዚህ ጋር ብላንክ የምትሉትን አንዴ እንነካታለን። ይቺን ክሊክ እናደርጋለን። ከዛ እዚች ጋር እንደምታዩት የሴቭ ምልክት አለ እዚህ ጋር መጻፍ ትችላላችሁ። ግን እዚህ ጋር አትጻፉት ምን ያደርግላችኋል? ኋላ ማጥፋት የምትለፉ ዝም ብላችሁ እዚች ጋር ያለችዋን ይቺን የሴቭ ምልክቷን ክሊክ ታደርጋላችሁ ማለት ነው። ይቺን ሴቭ ታደርጋላችሁ። ይሄንን አሁን እንደምታዩት እዚህ ጋር በፎኑ ላድርገው ይላችኋል። በዶክመንት ላድርገው ይላችኋል። በቴሌግራም ነው ወይስ የማደርገው ይላችኋል። እናንተ እዚህ ፎን የምትለዋን ብቻ ትነካላችሁ። በፎኑ ብታደርጉት ተመራጭ ይሆናል። እዚህ ጋር ስም ስጡት። የምትሰሩት አሳይመንት ምንድነው? ለምሳሌ እኔ አሁን ባዮሎጂ ነው ብዬ ላስብ። ስለዚህ ባዮሎጂ ብዬ እጽፋለሁ ማለት ነው። ባዮሎጂ አሳይመንት ብዬ ልጻፍ። ለምሳሌ ባዮሎጂ አሳይመንት ሌላም ተመሳሳይ ከዚህ በፊት የሰራው ስለሚኖር እንዳይመሳሰልብኝ ዋን 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 ብዬ ምልክት አድርግበት እንዳይቀላቀልብኝ። ስለዚህ አሁን ኦልሬዲ በቃ ዶክመንቱን ፈጥራችሁታል። ከዚህ በኋላ ጥያቄያችሁን እዚህ ጋር ታስገባላችሁ ማለት ነው። ጥያቄ የተሰጣችሁትን ጥያቄ እዚች ጋር ለምሳሌ ትንንሽ ከሆነ መጻፍ ትችላላችሁ። ለምሳሌ እኔ ዋት ኢዝ እናንተን ለመጠየቅ ዋት ኢዝ ባዮሎጂ የሚለውን ለምሳሌ ይሄ ጥያቄ ቢሆን እዚህ ጋር እንደዚህ ብዬ እጽፋለሁ ማለት ነው። ሌላም ደግሞ በቃ የተለያየ ጥያቄ እናንተን ለማሳየት ስለሆነ ይቺን ላድርጋት። ግን ብዙ ሲሆንሳ
ብዙ ሲሆን እንዴት አድርገን ነው የምንሰራው? በእጃችን ጽፈን አንጨርሰውም አይደለ? ስለዚህ እንዴት እንደምንሰራው ወይም ደግሞ ያን የተሰጠነውን ጥያቄ በካሜራ እናነሳና ካሜራውን ደግሞ ወደ ጽሁፍ ቀይረን ፔስት አድርገን ማምጣት እንችላለን ማለት ነው። እሱን ወደ ካሜራ ወይም ከፎቶ ላይ ወደ ዶክመንት በቀላሉ እንዴት ይቀየራል የሚለውን በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ ጥያቄው ይሄ ቢሆን ብለን እናስብ፣ ሴቭ እንላታለን ይቺን። ሴቭ ማለቷን እንዳትረሱ። ሴቭ ካላደረጋችሁት ሰርታችሁ በጨረሳችሁ ቁጥር ሴቭ ብላችሁ ካልወጣችሁ ይጠፋልባችኋል ማለት ነው። ስለዚህ እንደዚህ ሴቭ ብላችሁ ነው ማውጣት። ከዛ ኤዲት ማድረግ ስትፈልጉ እንደዚህ ኤዲት ታደርጋላችሁ። ከዛ ይሄን እንደዚህ ክሊክ እያደረጋችሁ እንደፈለጋችሁት እዚህ ጋር ቦልድ ማድረግ ትችላላችሁ። እሱን አሳያችኋለሁ፣ ችግር የለም። ይቺን ግን አሁን በቦልድ ሌተር አድርጋት እዚህ ጋር ያው እንደምታዩት ይኸው ላሳያችሁ። ለምሳሌ ቦልድ ማድረግ ስትፈልጉ እዚች ጋር ይችን ቢን ትነካላችሁ ማለት ነው። ይችን ቢን ስትነኩ ይኸው ጎልድ ሊሆን ነው። ተመልከቱት፣ ቦልድ ሌተር አረጋለሁ ማለት ነው። ስለዚህ እንዲህ አድርገን ቀጥታ ይችን ጥያቄ የት ይዘናት እንሄዳለን መሰላችሁ? ወደ ይችን ኮፒ ትሉና ወደ ቻት ጂፒቲ ይዘናት እንሄዳለን ማለት ነው። ቻት ጂፒቲ ላይ ይችን ኮፒ ብለን እዚያ ሄደን እንጽፋለን ማለት ነው። አሁን ቀጥታ ወደዛ ወስዳችኋለሁ ማለት ነው። እሺ አሁን ወደ ቻት ጂፒቲ በመሄድ እንዴት አድርገን ጥያቄው መስራት እንዳለብን እንላለን ማለት ነው። ይኸው ቻት ጂፒቲን እንመርጣለን። እዚህ ጋር ክሊክ እናደርግና ቻት ጂፒቲ ላይ ጥያቄያችንን ጽፈን መልስ እናገኛለን ማለት ነው። ይኸው እዚች ጋር እንደምታዩት ጥያቄያችንን እንጽፋለን። ልጻፈው እኔ፣ እናንተ ቅድም ኮፒ ስላደረግነው እዚህ መጣችሁ ፔስት ማለት ትችላላችሁ። ይኸው ዋት ኢዝ ባዮሎጂ ብዬ እጽፍለታለሁኝ። ቀጥታ ይችንን ጥቁሯን የምታዩትን ይችን አፕሎድ እናደርግለታለን። እንደምታዩት መልሱን ጀነሬት ያደርግልናል ማለት ነው። ይኸው የሚገርም አፕ ነው ቻት ጂፒቲ፣ ሁላችሁም ታውቁታላችሁ። አሁን በጣም ካሉ አፖች ተመራጭ ነው ብላ አልሳሳትም። በጣም ጥሩ አፕ ነው። ስለዚህ እንደዚህ አድርጋችሁ ሰርች አድርጋችሁ ታመጣችሁ በኋላ ይሄንን ክሊክ ጫና አድርጋችሁ ትይዙና ሴሌክት ቴክስት የምትሏን ስትነኳት ያስመርጣችኋል። ይኸው እዚህ ጋር ክሊክ የሚለውን ትይዙና እስከምትፈልጉት እናንተ ይኸው ትመርጣላችሁ ማለት ነው። እንዲያደርጋችሁ እስከምትፈልጉት ድረስ መልሱ እስከዚህ ነው በምትሉት እናንተ እንደሰራችሁ ተሰሚን እንዲታደርጉና ኮፒ። ከዛ ከዚህ ላይ በመመለስ ወደ ዋይፒኤሳችን ቅድም ወደ ፈጠነው ዶክመንት በመሄድ ዶክመንታችንን እዛ እናሰፍራለን ማለት ነው። ከዛ ዋይፒኤስ እዚህ ጋር ያለ ዶክመንታችን ይሄን ክሊክ እናደርግና ይኸው ቅድም የሰራነው ዶክመንት ይኸው እንደምታዩት ይሄ ያለ ማለት ነው። እቺን ክሊክ እናደርጋታለን። ከዛ እዚህ ጋር ይኸው ጥያቄያችን እዚህ መጥቷል። ከዛ ይኸው መልሳችንን እዚህ ጋር እናስቀምጣለን ማለት ነው። ይኸው እቺን ጫና አድርጋችሁ ትይዙና ይኸው እዚህ ጋር ፔስት የሚል መጥቶላችኋል። ያው እንግዲህ ታውቁታላችሁ ይሄንን፣ ምናልባት ደግሞ ፍሬሽ ተሆናችሁ ነው እንጂ እቺን ፔስት የምትሏት ነው። ይኸው መጣል ማለት ነው። ይሄንን ኤዲት ታደርጉታላችሁ። ተራርቋል። እንዲሁ ነው መምህራኖቻችሁ እንዲያርጋችሁ ብታስቀምጡት አልሰራችሁትም ስለሚሎችን እንዲች ታደርጋላችሁ፣ ታስጠጋላችሁ ማለት ነው። ይኸው እንዲህ እያረጋችሁ ይኸው ትቀንሳላችሁ ማለት ነው። ከዛ ይችን እናንተ ኤዲት ታደርጋላችሁ። ይኸው እዚህ ጋር ቅድም ባሳያችሁ መልኩ ቦልድ ማድረግ ተፈለጋችሁ እዚህ ጋር ይሄንን ዋይፒኤስን በደንብ እንዴት እንደምትጠቀሙት በኋላ አሳያችኋለሁኝ በሌላ ቀን ማለት ነው። ስለዚህ ይችን እዚች ጋር ቢን እዚች ጋር ያለችውን ስትነኩ ያው ይሄንን ባዮሎጂ የሚለው ለምሳሌ ቦልድ ማድረግ ተፈለጋችሁ እቺን ቢን ስትነኳት ቦልድ ይሆንላችኋል። ምን ደግሞ አሁን ጥያቄውና ሳይዙ ለምሳሌ እኩል ነው አይደለ? ይሄ ወጣ ገባ ማለት አለበት። ይሄኛው እንደምታዩት ይሄ እኩል ነው፣ ይሄ ተመሳሳይ ነው። እንደምታዩት ይሄ ተመሳሳይ ነው። ስለዚህ ይሄንን ምን ማድረግ አለባችሁ? እኩል እንዳይሆን ገባ እንዲል ተፈለጋችሁ እዚች ጋር ይችን ክሊክ ታደርጉና ይኸው ይችኛዋን ክሊክ ታደርጉና ይችን እንዲህ ካደረጋችሁ በኋላ ይሄንን ስክሮል ታደርጉና ይኸው እዚህ ጋር አለላችሁ። እዚህ ጋር ትነኩና ይኸው በፈለጋችሁት ይኸው ገባ ይላል ማለት ነው። ይኸው በዚህ ከፈለጋችሁ በዚህ ተፈለጋችሁ እንደዚህ ማድረግ ትችላላችሁ። በዚህ እንደዚህ
በራይት ምልክትም ታደርጋችሁ እንደዚህ በቁጥር ነው የምንፈልግ ታላችሁ እንደዚህ በቁጥር እንደዚህ ካደረገ ይሄንን እያደረጋችሁ ትሰራላችሁ ማለት ነው። ከዛ ይቺን እንዲህ አድርጋችሁ ስጨርሱ ብዙ ሰዎች የሚሸወዱ ይሰሩና እንደዚህ አድርገው ዝም ብለው ይወጣሉ ማለት ነው። ግን እናንተ የሰራችሁት ዶክመንት እንዳይጠፋባችሁ ሳትረሱ ይቺን መንካት መቻል አለባችሁ። ስለዚህ እናንተ ሰርታችሁ ስጨርሱ ልክ ሴቭ የምትለዋን ትነካላችሁ። በቃ እዚህ ጋር ተቀምጧል። የሌላ ቀንም ስትፈልጉ እንደዚህ እየመጣችሁ ይሄንን መጠቀም ትችላላችሁ። እንዲህ አድርጋችሁ ከጨረሳችሁ በኋላ በሌላው ቀን ፕሪንት ማስደረግ ትችላላችሁ። መጻፍም ብትፈልጉ ይሄንን ቀስ ያለች ትጽፋላችሁ እንጂ ስክሪንሾት ተደርጎ አይሰራም። በመሰረቱ ጎግል ላይ ገብታችሁ ዝም ብላችሁ ጎግል ላይ መጠቀም ያለባችሁ ስካይን መጠቀም ቻት ጂፒቲን መጠቀም አለባችሁ እንጂ ጎግል ላይ ተገብቶ ሰርች አይደረግም። እኔ አስታውሳለሁኝ የመጀመሪያ በጎግል ምናምን እንደዚህ አሳይመንት ሲሰራ ዝም ብዬ ጎግል ላይ ገብቼ በቃ ጎግል የሚለው ላይ መጻፍ ነበረ። እንደሱ ግን አይሰራም። አስካይን እንዴት መጠቀም እንዳለባችሁ ዲፕሲክን እንዴት መጠቀም እንዳለባችሁ ቀጣይ በምሰራው ቪዲዮ አሳያችኋለሁ ማለት ነው። ለዛሬው ይሄንን ይመስል ነበረ። ባይ ባይ፣ ሰላም ሁኑ።